ገላትያ ምዕራፍ 5ን ባለፈው ጊዜ ጀምረናል። ዋና ሐሳቦችን ወይም የመግቢያ ሐሳቦችን ስናይ ነበር። ዛሬ ትንሽ ጠለቅ አርገን ወይ ደግሞ ትንሽ ገባ ብለን አንዳንድ ሐሳቦችን እንድናይ ፈልጋለሁ። ጌታ የተባረከ ይሁን። ከገላትያ ምዕራፍ 5 ከቁጥር 1 እስከ 19 ያለውን አነባለሁ። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ፣ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በመልካም ትሮጡ ነበር፣ በእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልመጣም ወይም አልወጣም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ነገር ከቶ እንዳታስቡ፣ እኔ በጌታ ስለናንተ ታምኛለሁ። የሚያናውጧችሁ ማንም ቢኖር ግን ፍርዱን ሊሸከም ነው። ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳዱኛል? እንኪያስ የመስቀል እንቅፋት ተወግዷል። የሚያውኳችሁ ይቆረጡ። ወንድሞች ሆይ እናንተ ለአርነት ተጠርታችኋል። ብቻ አርነታችሁ ለሥጋ ምክንያትን አይስጥ። ነገር ግን በፍቅር እርስ በርስ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ሟርት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። ጌታን እናከብራለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ጳውሎስ በዚህ ክፍል ላይ ቀደም ብለን ባለፈው ሳምንት በኢንትሮዳክሽኑን እንዳየን ወይ ደግሞ መሰረታዊ ነገር አንዳንድ ሐሳቦችን ቀደም ብለን እንዳየን ስለ ነጻነታችን እና ስለ ጥሪያችን ጠንከር አድርጎ እየነገረን ነው። አንድ መንፈሳዊ መጽሐፍ ሳነብ አንድ ኮቴሽን አገኘው ማለት ነው። ፕሬዚደንት ፍራንክሊን ሮዝቬልት የሚባለው የአሜሪካ ፕሬዚደንት የነበረው በሁለተኛ ዓለም ጦርነት ጊዜ በኮንግሬስ ላይ ባሰማው ንግግር ይህ ጦርነት ካለቀ በኋላ ምን አይነት ዓለም እንዲኖር ወይ ደግሞ ከዚህ በኋላ የሚኖረው ዓለም ምን አይነት ዓለም ሊሆን እንደሚፈልግ ስለ ወደፊቱ ዓለም ያለውን ቪዥን ለኮንግሬስ እንደገለጸ ይናገራል። ያ ጸሐፊው የሚናገረው ማለት መጽሐፍ ሕዝብ ሁሉ 4 አይነት ነጻነት እንዲኖራቸው ራእይ አለኝ ይላል ፕሬዚደንቱ ማለት ነው ለኮንግሬሱ ሲናገር። የመጀመሪያው የመናገር ነጻነት፣ ሁለተኛው የአምልኮ ነጻነት፣ ሶስተኛው ከችግር ወይም ከእጦት ነጻ የመሆን ነጻነት፣ ከፍርሃት ነጻ የመሆን ነጻነት። እነዚህ 4ቱ በዓለም ላይ እንዲሰፍኑ ወይ ደግሞ እንዲገኙ ያንን መሻት አለኝ ብሎ ይነግራቸዋል ማለት ነው። እንግዲህ ከዛ በፊት እነዚህ ነገሮች በዚህ አሁን ባሉበት መልኩ አልነበሩም ማለት ነው። ግን ከዛን ጊዜ በኋላ በመጠኑም ቢሆን እነዚህ ነጻነቶች ከ1941 ዓመት በኋላ በሰፊው እየታዩ ናቸው። በተለይ ደግሞ በአሜሪካ ማለት ነው። ይሁንና ግን ዓለማችን አሁንም ሌላ ነጻነት ያስፈልገዋል። ወይም አምስተኛ ነጻነት፣ እሱ 4 ብቻ ነው ያለው፣ አምስተኛ ነጻነት ያስፈልገዋል።
ሰው ከራሱ ነፃ መሆን ወይ ደግሞ ነፃ መውጣት ከራሱ የኃጢአት ባርነት ነፃ መውጣት አለበት። ምክንያቱም እያንዳንዱ ሰው የኃጢአት ባሪያ ነው። መጽሐፍ ቅዱስ እንደሚለን ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይላል መጽሐፍ ቅዱስ። ስለዚህ ኃጢአት ባሮች አድርጎ እየገዛን ነን ያለ ነው። በተለያዩ ሱሶች፣ በተለያዩ ልማዶች፣ በተለያዩ ምንድነው ባለው ይሄ የኃጢአት እስራቶች ውስጥ ነው ዓለም ያለው። የፈለገ ሰው ራሱን ሰው ከራሱ ነፃ መሆን ወይም መውጣት ከራሱ የኃጢአት ባርነት ራሱን ነፃ መውጣት በራሱ አልቻለም። ግን ከዚህ ነፃ መውጣት ያስፈልገዋል። የዓለም ችግር ወይ ደግሞ የሰው ኢንዲቪጁዋልስ ችግር ያለዛ ከኃጢአት ባርነት ነፃ መውጣት ከሌለ አይፈታም። ስንቶች ናቸው ዕውቀት ሳያጡ አልኮል ምንድነው አልኮል መጠጥ አዲክሽን ታስረው ህይወታቸው ኖሯቸው የሚባላቸው። እኔ ድሮ አንድ ዩኒቨርሲቲ ናይት ማር ነበርና አንድ በጣም የሚወደድ ፕሮፌሰር ነበር። ግን ፔጆ 404 የሚባለውን የምታውቁ ሰዎች ካላችሁ እዛ ውስጥ ነው የሚያድረው እየሰከረ እና ተማሪዎች ሁሉ በጣም ያዝኑለታል። ፕሮፌሰር ነው፣ ግን ፕሮፌሰርነቱ ከዛ ሊያድነው አልቻለም። አያችሁ፣ የእውቀት ጉዳይ አይደለም፣ ነገር ግን ታስረዋል። የፈለግነው አይነት ስርዓትና ደንብ ብናወጣ የሰውን መሰረታዊ የኃጢአት ባህሪም አይቀይርም። ብዙ ህጎች፣ ደንቦች ኖሩ ይችላሉ። አሁን ስለ ሙስና ከደርግ ጀምሮ በአገራችን በተለይ ብዙ ህጎች ወጥተዋል። ግን እየጨመረ ሴልፊሽነስ ስላለ ያ ሴልፊሽ ባህሪ ስላለ በሰው ህይወት ውስጥ በአሮጌ ስጋችን ውስጥ ሙስና እየጨመረ ጉቦነት እየጨመረ ሄደ እንጂ ሲቀንስ አናይም። አያችሁ፣ እና ህግና ስርዓት የሰውን ህይወት ሊለውጥ አይችልም። ውጫዊ ህግ ሳይሆን የሰውን ህይወት መቀየር የሚችለው ውስጣዊ ፍቅር ነው ወይ ደግሞ ውስጣዊ ለውጥ ነው፣ የልብ ለውጥ ነው። ኦኬ፣ ሌላ የውስጥ ኃይል ያስፈልገናል ማለት ነው። ይህም የውስጥ ኃይል ከእግዚአብሔር መንፈስ ቅዱስ የሚመጣ ነው። ከእግዚአብሔር ጋራ በክርስቶስ ኢየሱስ በኩል ከእግዚአብሔር ጋራ በሚኖረን ግንኙነት አዲስ ፍጥረት የመሆንና የመንፈስ ቅዱስ ማደሪያ መሆን ያስፈልጋል ማለት ነው። በገላትያ ውስጥ በዚህ በገላትያ መልእክት ውስጥ ቢያንስ ከ14 ጊዜ በላይ ስለ መንፈስ ቅዱስ ተጠቅሷል ወይም ተገልጿል። መንፈስ ቅዱስ መጥቶ በእኛ ውስጥ ሲያድር ከመንፈስ ቅዱስ በልባችን ውስጥ ያለው መንፈስ ቅዱስ ደግሞ የደህንነትን ማረጋገጫ እንደሚሰጠን ለክርስቶስ እንድንኖር አቅም እና ጉልበት እንደሚሰጠን እነዚህን የሚናገሩ ሐሳቦች በዚህ በገላትያ ውስጥ ስለ መንፈስ ቅዱስ ሥራ በሰፊው የሚገልጹልን አሉ ማለት ነው። መንፈስ ቅዱስ ተጽዕኖ የሚያመጣ ኃይል ብቻ ኃይል አይደለም። መንፈስ ቅዱስ ፐርሰን ነው፣ አካል ነው። ከሦስቱ የሥላሴ አካሎች አንዱ ነው። ስለዚህ መንፈስ ቅዱስ ዲቫይን ፐርሰን ነው። ልክ እንደ አብና እንደ ወልድ አካል ያለው እና የሚሰራ የሚገለጥ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር አብ ያቀደልን ነገር እግዚአብሔር ወልድ በቀራንዮ መስቀል ላይ ሕይወቱን በመስጠት ዋጀ ወይ ደግሞ ዕዳችንን በመክፈል ያንን ነገር ዋጀልን ወይ ደግሞ እንድናገኝ በር ከፈተልን። መንፈስ ቅዱስ ደግሞ ይህንን እግዚአብሔር ወልድ ያስገኘልን ነገር በእጃችን እንዲገባ በሕይወታችን ውስጥ በስራ እንዲታይ እንዲገለጥ ያደርጋል ማለት ነው። ይህም ራሳችንን ለሱ ስናስገዛ፣ ለሱ ይልድ ስናደርግ፣ ራሳችንን ለሱ ሰሚት ስናደርግ መንፈስ ቅዱስ ደግሞ ይህንን እግዚአብሔር ወልድ የሰጠንን ያስገዛልን የዋጀልን ነገር ከእግዚአብሔር እንድናገኝ በር የከፈተልን ነገር በእጃችን ገብቶ በተግባር በሕይወታችን በተግባር እንዲታይ ያደርጋል ማለት ነው። ጌታ የተባረከውን። ጳውሎስ በዚህ ክፍል ውስጥ 3 የመንፈስ ቅዱስ ሥራዎችን ይነግረናል። በዚህ በገላትያ ውስጥ 3 የመንፈስ ቅዱስ ሥራዎችን ይነግረናል።
መንፈስ ቅዱስ የፍቅርን ሕግ እንድንፈጽም ይረዳናል። ኦኬ የፍቅርን ሕግ እንድንፈጽም ይረዳናል። ገላትያ 5 ከቁጥር 13 እስከ 15 ባለው ክፍል ውስጥ ስታነቡ የፍቅርን ሕግ እንድንፈጽም ይረዳናል። ኦኬ ይሄ በኦሪት ሕግ የተሰጠ ወይ ደግሞ በፊደል የተሰጠውን ሕግ ሳይሆን ነገር ግን ከልብ መለወጥ የተነሳ እግዚአብሔርን ከመውደድና እግዚአብሔርን ከማወቅ እግዚአብሔርን ከመውደድና ደግሞ ባልንጀራህን እንደራስህ ውደድ እንደተባለው የእግዚአብሔር ቃል ሌሎችንም ከመውደድ የተነሳ ሕግጋቱን እንድንፈጽም ይረዳናል ማለት ነው። ጌታ የተባረከ ይሁን። አንድ ሰው አሁን ከሌላ ሰው ሲሰርቅ ከሌላ ሰው ስለ ሌላ ሰው ስም ሲያጠፋ ላይ እንቅፋት ሲያኖርበት ስለሚወደው ነው ወይስ ስለሚጠላው ነው? በምትወዱት ሰው ላይ እንደዚህ ታደርጋላችሁ? አታደርጉ ማለት ኦኬ። አሁን በኢትዮጵያ ብዙ ታያላችሁ፣ ብዙ ነገሮች ታያላችሁና ኢትዮጵያ ብቻ ማለት ነው፣ በዓለም ሁሉ ነው ይሄ ያለው። ስለ ኢትዮጵያ እንግዲህ የምናውቀውን ስለምንናገር ነው እንጂ አስማት፣ ሟርት፣ ምንድን ባለው የተለያዩ አይነት መተቶች ይደረጋሉ አይደል? እና ጎረቤት በጎረቤቱ ላይ ያደርጋል አይደል? እና ሰዎች ጓደኛ በጓደኛው ላይ ያንን ይሰራል አይደል? እነዚህ ነገሮች ለምን እንደሚሰሩ ይመስላችኋል? አንደኛ ያው ስለሚቀናኑ ነው አይደል? ሌላው ደግሞ ጥላቻ ሲኖር ነው፣ ወይ ደግሞ በአንድ ነገር ተቃጭተው በዛ ጥላቻ ነው። ሌላው ደግሞ በቅናት ነው፣ ለምን በለጠኝ በሚልም ነው አይደል? ይሄ የሥጋ ስራዎች መገለጫ ናቸው አይደል? ግን ፍቅር ቢኖርስ በልጆቻችን ላይ አናደርግም ማለት በልጆቻችን ላይ አናደርግም። እንደዚህ አይነት ለምሳሌ ልጆቻችን ላይ ሟርት ወይ ደግሞ አስማት አድርገን እድላቸው ወደፊት ህይወታቸው እንዲበላሽ አናደርግም ስለምንወዳቸው የምንወደውን ሰው ላይ እንደሚያደርግ። ስለዚህ የፍቅር ሕግ ነው። ሕጉ አለመኖር ሳይሆን ሕጉ በስራ ላይ መተርጎም የሚችለው የፍቅር ሕግ ሲሆን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በአዲስ ኪዳን መንፈስ ቅዱስ ሊገልጥ የመጣው ይሄንን ነው። መንፈስ ቅዱስ የፍቅርን ሕግ እንድንፈጽም ይረዳናል። ብዙ ጊዜ በሶሳይቲም ውስጥ ቢሆን ወይም ደግሞ በእግዚአብሔር ቃል በቸርቾችም አካባቢ ቢሆን ማለት ነው ሁለት ችግሮች አሉ። አክራሪነት፣ ሁለት የአክራሪነት እንትኖች አሉ፣ ገጽታዎች አሉ። አንደኛው ምንድነው ባለው በእንትኑ በዓለሙ ግራ አክራሪ፣ ቀኝ አክራሪ ይባላል። እዚህ ላይ ደግሞ በመንፈሳዊ ደግሞ አክራሪነት አንደኛው የተሰጠንን ይሄ በክርስቶስ ያገኘንን ነፃነት ማለት ነው። ስለ ነፃነታችን ነው እየተነጋገርን ያለ ነው። በክርስቶስ ያገኘንን ነፃነት እንደፈለግኩ መጠቀም ይችላለሁ፣ ነፃ ሰው ስለሆንኩ የፈለግኩትን የማድረግ መብት አለኝ ብለው ወደ በጣም ከሚፈለገው በላይ ወደ ውጭ የሚለጥጡ አሉ ማለት ነው። እነዚህ ምን ይባላሉ? ሊበርታይን ይሉታል። ወይም ደግሞ እነዚህ ነፃነታቸውን ለስጋ ምክንያትን እንዲሰጥ፣ ለኃጢአት ምክንያት እንዲሰጥ፣ እድል እንዲሰጥ የሚፈቅዱ ናቸው ማለት ነው። ኦኬ። ስለዚህ ይሄ አንደኛው ወገን ነው። ሌላኛው ደግሞ ኖ ይልና ሕግማ ከሌለ ሁሉ ነገር ስርዓት አልበኝነት ይከሰታል። ስለዚህ በደንብ በሕግ መጠፈር አለበት፣ ማንኛውም ነገር ሕግ መኖር አለበት ብለው ልክ እንደ አይሁዶቹ እንደዚህ አሁን ገላትያን እየበጠበጡ ያሉትና ከጳውሎስ ጋር እየተከራከሩ እንዳሉት ሕግን ካልፈጸማችሁ፣ እንዲህ ካላደረጋችሁ፣ በዚህ ካልወጣችሁ፣ በዚህ ካልገባችሁ ብለው እነዚህ ደግሞ ወግ አጥባቂነትን ወይም ሕግ አጥባቂነትን የሚከተሉ ናቸው። ነገር ግን የክርስትና ነፃነት ከሁለቱም ጋር ግንኙነት የለውም። እነዛ ልቅ ከሆነው እንደፈለግን መኖር እንችላለን ነፃንን ከሚሉት ጋር አይሄድም። ወይንም እንዲህ ካላደረጋችሁ፣ በዚህ ካልወጣችሁ፣ በዚህ ካልገባችሁ ከሚሉትም ጋራም አይሄድም። እዚህ ላይ አንድ ምሳሌ ብነግራችሁ ደስ ይለኛል። አንዲት እህት ጌታን ተቀበለች። ዓለማዊ ነች
እና ጌታን ስትቀበል ጌታን ተቀበለችና እንግዲህ አንድ አገልጋይ አንድ ወንጌላዊ በጣም የታወቀ ወንጌላዊ ነው፣ ግን በጣም ጠበቅ ያለ ነው እምነቱ እና ስለዚህ እሱ ጋር መጣች ማለት ነው። ያው ከዓለም መጣ ሰው ጌጣጌጡም አለ፣ ሊፕስቲኩም አለ፣ አለባበሱም አለ። ስለዚህ መጀመሪያ ቀን ምን አላት? ይሄን ነገር አቁሚ አላት። ኦኬ አሁን እንግዲህ ህግ እየነገራት ነው፣ ስርዓት እየነገራት ነው። ኦኬ አለች እና አሁን ኔክስት ታይም ደግሞ ስትመጣ ይሄ ደግሞ ይቀርሻል አላት። ግራ ገባት። አሁን ሶስተኛ ደግሞ ስትመጣ አሁንም ይሄ ይጎልሻል አላት። ተናደደች። አሁን ሶስተኛው ላይ ማለት ነው። አይ እንግዲህ ያውስ ስርዓትና ህግ ከበዛብኝ ብላ ጥላ ሄደች ማለት ነው። ምንድነው የዚህ ወንጌላዊ ችግር ይመስላችኋል? መጀመሪያ ልጅቷን ከክርስቶስ ጋር ማስተዋወቅ ነው። ክርስቶስ ወደ ህይወት ውስጥ ሲገባ ኦኬ ምን ይሆናል? ያ የእውነት ብርሃን በልባችን ውስጥ ሲበራ መንፈስ ቅዱስ ኃይልን የሚሰጠውና ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል አይደለም? ያ ኃይልን የሚሰጠው የእግዚአብሔር መንፈስ ጋራ ስትገናኝ ኦኬ በንስሐ መንፈስ መታለች፣ ጌታን ተቀብላለች። አሁን ምን ያስፈልጋታል? ኦፕን ለጌታ መንፈስ ኦፕን እንድትሆንና ክርስቶስ በህይወቷ ውስጥ መስራት እንዲጀምር ነው የሚያስፈልገው። ከዛ በኋላ she will start to understand ማለት ነው። ምክንያቱም የእግዚአብሔር መንፈስ ወደ እውነት የሚመራ ነው። እሱ ሲመራ ደግሞ ማንም ሰው በሚያሰናክል ሳይሆን የተቀጠቀጠውን ሸምበቆ አይሰብርም ነው መጽሐፍ ቅዱስ። የዚህ ተቃራኒ ደግሞ ልንገራቸው። አንድ ጊዜ እነዚህ አባዎች የሚባሉ ከኦርቶዶክስ የመጡ ሰዎች ጌታ ተመስክሮላቸው የመጡ ጌታ እንትን ይሰበክላቸው ነበርና አንድ መነኩሴ ደግሞ ተሰበከላቸውና ጌታ እንዲቀበሉ መጡ ማለት ነው። ከዛ ሲመጡ ያ ምዛም የሚያገለግለው ወንጌላዊ መጀመሪያ ግን አንድ ጥያቄ ልጠይቅ አሉት። የእመቤቴን ነገር ምን ትላላችሁ አሉት። ኦኬ እመቤቴ ማነች? ማርያም ነች አይደል? ብዙ ሰዎች ማርያምን የማርያም ከተነካች መቅረብ አይፈልጉም። ከዛ በኋላ ወንጌላዊው አስተዋይ ስለነበረ ግድልም አሁን እሱን ኋላ እንነጋገራለን፣ አሁን ግን ዛሬ ያለውን የእግዚአብሔርን ቃል እንነጋገር፣ እሱን ኋላ እንነጋገራለን፣ ጥያቄው ይመለሳል አላቸው። ሰሙ ማለት ነው። መጀመሪያ ዛሬ የወንጌልን ሰምተው የእግዚአብሔር ቃል ተሰብኮላቸው ሄዱ ማለት ነው። ተጸልዮ ሄዱ ማለት ነው። አሁን ኔክስት ታይም ሲመጡ እንደዚሁ የእግዚአብሔር ቃል ላይ አተኮሩ ማለት ነው። ያንን ጥያቄ አላነሱም፣ ግድ የለም ይመለሳል አላቸው ማለት ነው። መጨረሻ ላይ የጌታ ነገር ገባቸው። ከዛ እንደዳኑ ጌታን እንዳወቁ ሲገባው እሺ ስለ ማርያም ምን ይላሉ? እንዴት ሆነ? ጥያቄው አሁንም አለ አላቸው። ኢየሱስ ሲገባ እሷ ወጣች ከልቤ። አያችሁ? እና ክርስትና እንደዛ ነው። የክርስትና እውነት እንደዚህ ነው። መንፈስ ቅዱስ ወደ ህይወታችን ሲመጣ ወደዚህ የእውነትን ብርሃን በነፍሳችን ውስጥ ያበራል። ጌታ የተባረከ ይሁን። ስለዚህ አክራሪነት ሳይሆን ይሄ ልቅነት ሳይሆን ነገር ግን የእግዚአብሔር መንፈስ ለእግዚአብሔር መንፈስ በመመራት የእግዚአብሔር የፍቅር ህግ በውስጣችን እንዲያብብ በመፍቀድ ያን ጊዜ እግዚአብሔር ደስ የሚሰኝበት ህይወት እንኖራለን ማለት ነው። ይሄን ነው ጳውሎስ በዚህ ክፍል ላይ እየነገረን ያለው። ሐዋርያው ስለ ጥሪያችን ከነገረን በኋላ እንደዚህ ይላል። ካስረዳን በኋላ ነፃነታችን ለኃጢአት ፈቃድ ወደ መስጠት ደረጃ ዝቅ እንዳይወርድ ያስጠነቅቀናል። በገላትያ 5:1 ላይ ማለት ነው። የእግዚአብሔር ጸጋ እውነተኛ ትርጉም ያልገባቸው ሁሉ ለዚህ ነገር ፍርሃት አላቸው ስለ ጸጋ ነገር ማለት ነው። እና ከዚህ የተነሳ ህግን ደንብን በማውጣት ላይ ይተጋሉ። ህግና ደንብ ግን ማንንም ሰው መንፈሳዊ አያደርግም። እውነተኛ የእግዚአብሔርን ጸጋ እንዳለ ሁሉ ደግሞ ውሸተኛ አሰራርም አለ። ይሄን ማወቅ አለብን። ስለዚህ አንዳንዶች ለምሳሌ በይሁዳ መልእክት ውስጥ ስትመለከቱ የውሸትን አስተምሮ የሚያስተምሩ አሉ። ዛሬም እንደዛ ናቸው።
ዛሬም እንደተናቸው አይታችኋል። ስለ ውሸት አሰራር እኔ ነፃ ወጥቻለሁና ስለዚህ በስጋ ኃጢአት ቢሰራ መንፈሴ ድኗል፣ ስለዚህ ምንም አይደለም የሚሉ ሰዎች አጋጥሟቸው ያውቃሉ። ነገር ግን የእግዚአብሔር ቃል ምንድን ነው የሚለው? ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ጌታ ኢየሱስ ክርስቶስ በሚገለጥበት ቀን ያለ ነቀፋ ይሁኑ ነው የሚለው። እግዚአብሔር የተመሰገነ ይሁን። ያለ ነቀፋ ይሁኑ ነው የሚለው። ስለዚህ የጳውሎስ ማስጠንቀቂያ እዚህ ቁጥር 1 ላይ የተነገረው እንደገና ለባርነት እንዳትገቡ የሚለው ማስጠንቀቂያ ተገቢ ነው። ክርስቲያናዊ ነፃነት ለኃጢአት ፈቃድ ሰጪ አይደለም፣ ነገር ግን ለማገልገል እድል የሚሰጥ ነው። ኦኬ፣ ክርስቲያናዊ ነፃነት ለኃጢአት ፈቃድ ሰጪ አይደለም፣ ነገር ግን ለማገልገል እድል ይሰጣል። ይህን ነው እንግዲህ መገንዘብ ያለብን ማለት ነው። ይህንን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ብሎ ገላትያ 5:13 ላይ እንደተናገረው ይህንን የፍቅር ሕግ በስራ ላይ በምናውልበት ጊዜ ያን ጊዜ የጌታን ሕግ ፈጸምን ማለት ነው፣ ወይ ደግሞ የጌታን ፈቃድ አደረግን ማለት ነው። ያን ጊዜ በጌታ ሐሳብ እየተመራንን ማለት ነው። ፍቅር ከሁሉ በላይ ነው። እግዚአብሔር የተባረከ ይሁን። ፍቅር የሕግ ፍጻሜ ነው ይላል መጽሐፍ ቅዱስ። ፍቅር የሕግ ፍጻሜ ነው ብሎ ይናገራል። ፍቅር እግዚአብሔር በልባችን ውስጥ ሲያስቀምጥ ያንን ሙሴ በጽላቶች ያለውን ፊደል በፊደል የተጻፈውን ሁሉ ሬፕሌስ ያደርጋል። እግዚአብሔር የተመሰገነ ይሁን። ምክንያቱም ምንድነው መጀመሪያው የሚለው? እኔ እግዚአብሔር አምላክህ ከግብፅ ያወጣሁ እግዚአብሔር አምላክህ ነኝ፣ ከኔ በቀር ሌሎች አማልክት በፊትህ አይኑሩ ይላል አይደል? ጌታን ስንረዳና የጌታን ማንነት ስንረዳና ጌታ ሲገባን ሌሎች ጣዖታትን ለማምለክ ወይንም ከጌታ አብልጠን ሌላ ነገር ለመውደድ ስፍራ አንሰጥም በልባችን ውስጥ። ምክንያቱም ክርስቶስ በልባችን ውስጥ የክርስቶስ ፍቅር በልባችን ውስጥ ያለው እግዚአብሔርን ማንነት እንድናውቅ ይረዳናል። ጌታ የተባረከ ይሁን። ለዚህ ነው የመጀመሪያው ትእዛዝ ከሕግ ማንኛችሁ ነው ታላቅ ብሎ ማን ነው የሕግ መምህር ክርስቶስን ስጠይቀው ምንድን አለው? እግዚአብሔር አምላክን በፍጹም ነፍሲ፣ በፍጹም ኃይሌ፣ በፍጹም ሐሳቢ ውደድ። ትልቁና የመጀመሪያው ይሄ ነው። ሁለተኛው ደግሞ እቺን ትመስላለች። ምንድነው እሷ? ባልንጀራህን እንደ ራስህ ውደድ። እግዚአብሔር ተመስገን። ይሄንን ካለ በኋላ ጌታ ኢየሱስ ክርስቶስ ሕግ ሁሉ በእነዚህ ሁለቱ ይፈጸማል አለ። እግዚአብሔር የተመሰገነ ይሁን። ስለዚህ 10ቶቹም ሕጎች በምን ሪፕሌስ ሆኑ? ባልንጀራን በመውደድና እግዚአብሔርን በመውደድ ሪፕሌስ ሆኑ ማለት ነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ጌታ የተባረከ ይሁን። አንድ ምሳሌ ከመጽሐፍ ቅዱስ እናንሳ። ዳንኤል ታናሽ ብላቴና ነበር ሲማረክ ወደ ባቢሎን ሲሄድ። ኦኬ፣ ተማርኮ ነው ሄደው። ልብ በሉ፣ እስራኤል የባቢሎን ንጉሥ ናቡከደነፆር መጥቶ እስራኤልን ቁጥጥሩ ስር አድርጎ በጣም ታዋቂ የሆኑ ሰዎችን እና ወጣቶችን ማርኮ ወደ አገሩ አፈለሳቸው። ምርኮኛ ነው። ኦኬ፣ ምርኮኛ እንግዲህ ሁላችንም እንደምናውቀው ማለት ነው። ምንድነው? የማራኪውን ፌቨር ነው የሚፈልገው አይደለም፣ የሚያዘውን ይታዘዛል። ምክንያቱም አሁን ያ ማራኪው ኃይል የፈለገውን ማድረግ ይችላል። ስለዚህ ናቡከደነፆር ምን አደረገ? ትእዛዝ ሰጠ። እነዚህ ወጣቶች ከዳንኤል ጋር 3 ወጣቶችን ሰብስቦ እነዚህ ትምህርት ቤት ውስጥ እንዲገቡ ከዛ በኋላ የሚያስፈልጋቸው ሁሉ እንዲሰጣቸው እንዲበሉ እንዲጠጡ ትእዛዝ ተሰጠ ማለት ነው። ዳንኤል ግን ይላል መጽሐፍ ቅዱስ ያችሁ እንግዲህ እነዛ ጣዖት አምላኪዎች ናቸው እና የታረደው ያ ስጋና ጮማ የሚመጣው ከጣዖት ቤት ነው። ኦኬ፣ ዳንኤል ግን ምንም ምርኮኛ ቢሆን የእግዚአብሔር ፍቅር ልቡ ውስጥ ነበረ። ስለዚህ ምን አለ? በንጉሱ ጮማና ጠጅ እንዳልረክስ በልቡ አሰበ ይላል መጽሐፍ ቅዱስ። ስለዚህ ጀንደረባውን ለነሱ የተሰከደውን የንጉሱን ሕግ አስፈጻሚ እነዛን ወጣቶች የሚያስተዳድረውን ሰው ማለት ነው ሄዶ
ቀስ ብሎ በጥበብና በማስተዋል ጠየቀው። እኛ ከንጉሱ ጮማና ጠጅ መብላት አንፈልግም። ፈርስት ኦፍ ኦል እስቲ እግዚአብሔር ምን ያህል እንደሚወድ ተመልከቱት። አሁን ጥሩ ነገር አግኝቶ ማን ነው አልፈልግም የሚል? ኦኬ መናኛ ነገር መብላት የሚፈልግ ሰው አለ? ጮማና ጠጅ በዛ ለምርኮኛ ተገኝቶ ነው። ግን ዳንኤል ያንን እንደምናምን ቆጠረው። እኛ ጥራጥሬ እንብላ አለ። ያኛው እንትኑ ምን ማለት የነዛ አስተዳዳሪው ትኩር ብሎ ተመለከተውና እንዴ እኔን ልታስገድለኝ ነው አለ። እናንተ ከስታችሁ ጠቁራችሁ ስትታዩ ንጉሱ እኔን ይገለኛል ምን ማለት ነው አለው። ግድ የለም ፈትነን ከነዛ ከሌሎቹ ጮማና ጠጅ ከሚበሉት እኛ ከስተን ብንገኝ ያኔ አስገድደን አለው። እምነቱን ተመልከቱት፣ በእግዚአብሔር መታመኑን። እግዚአብሔር ደግሞ ሞገስን ሰጣቸው፣ የጥበብና የማስተዋልን ጸጋ ጨመረላቸው። አያችሁ እንግዲህ እግዚአብሔር ፍቅር በልቡ ስላለ ነው። ጌታ የተባረከው ነው። ስለዚህ ይህ የፍቅር ሕግ በጣም ታላቅ ነው። ከሚወጡ ስርዓቶችና ደንቦች ሁሉ የተለየ ኃይል አለው። ጌታ የተባረከው ነው። ኢየሱስ በዚህ ፍቅር ይሙላል። አሜን። ስንቶቻችን እንታገላለን በዚህ ሰዓት ትንሹን ነገር ለመታዘዝ ከእግዚአብሔር ልጅ ጓደኞቻችን ለማስደሰት እንዴት አድርጌ የሚውላዋለሁ ብለን እግዚአብሔር የማይወደው ነገር መሆኑን እያወቅን ጓደኞቻችን ለማስደሰት እግዚአብሔርን የምናሳዝን ስንቶች ነን? አያችሁ ቃሉን እኮ እናውቃለን፣ ግን ግድ የለም ብለን ማለት ነው። ጌታ ይጠብቀን፣ ኢየሱስ ይርዳን። ጌታ የተባረከ ይሁን። ግን የእግዚአብሔር መንፈስ የሰውን ልብ በፍቅር መሙላት ይችላል። የእግዚአብሔር መንፈስ የሰውን ልብ ምን ማድረግ ይችላል? በፍቅር መሙላት። ሰውየው ግን ፈቃደኛ መሆን አለበት። ሰውየው ከራስ ወዳደነት ይልቅ ልክ እንደ ዳንኤል ከራስ ወዳደነት ይልቅ ለእግዚአብሔር መንፈስ ራሱን መስጠት፣ የጌታን ድምፅ መስማት ፈቃደኛ ከሆነ ያን ጊዜ መንፈስ ቅዱስ በሕይወቱ ውስጥ ፍቅርን ይሞላል። ፍቅር ከሌለ በቤተ ክርስቲያን ውስጥ ራስ ወዳድነትና ፉክክር ይነክሳሉ። ሴልፊሽነስ ኤንድ ኮምፒቲሽን በገላትያ ቤተ ክርስቲያን ያ ነው የነበረው። ለዚህ ነው ምን አላቸው? እርስ በርሳችሁ ስትነካከሱ እንዳትጠፋፉ ተጠንቀቁ አላቸው። አያችሁ ፍቅር ሳይሆን በፍቅር ሌላውን ማገልገል ሳይሆን የነበረው ኦኬ ኦሬዲ እኮ ደንቡና ስርዓቱን ተቀብለዋል። ያ የተቀበሉት ከጁዳይዘርስ ማለት ነው ከነዚህ ከአይሁዶቹ ደንቡና ስርዓቱን ተቀብለው አሁን ጳውሎስን አንተ ትክክል አይደለህም እያሉት ነው። ግን ፍሬው ደግሞ ምን ሆነ? እርስ በርስ መነካከስና መባላት ሆነ። እርስ በርሳችሁ ስትነካከሱና ስትበላሉ እንዳትጠፋፉ አላቸው ጳውሎስ ማለት ነው። ደንብና ስርዓት መንፈሳዊነትን አመጣም። መንፈስ ቅዱስ ግን በባዶ አይሰራም፣ በባዶ ቦታ አይሰራም። ኦኬ ኢን ቫኪዩም አይደለም የሚሰራው። መንፈስ ቅዱስ ሲሰራ ስራውን ሲሰራ በምንድን ነው የሚሰራው? አንደኛ ምን ይጠቀማል መንፈስ ቅዱስ? the word የእግዚአብሔርን ቃል ይጠቀማል። ሁለተኛ ምን ይጠቀማል? ጸሎትን ይጠቀማል። ሶስተኛ ምን ይጠቀማል? የአማኞችን ህብረት ይጠቀማል። አራተኛ ምን ይጠቀማል? አምልኮን ይጠቀማል። ኦኬ በእነዚህ ውስጥ ነው የእግዚአብሔር ጸጋ ወደ ህይወታችን የሚገባው፣ የእግዚአብሔር ፍቅር በልባችን ውስጥ የሚገባው። መንፈስ ቅዱስ እኛን ቢልዳፕ የሚያደርገንና ወደ ክርስቶስ ሙላት የሚያመጣን በእነዚህ ውስጥ ነው። ስለዚህ የት ነን ያለ ነው እኛ? how is our prayer life? አጭርም ብትሆን ፕሬየር ላይፍ ካለን በጣም አስፈላጊ ነች። አምነን ጌታ ፊት አንድ ቃልም ብትሆን ጊዜ ሰጥተን ጌታ ሆይ አስበኝ፣ ጌታ ሆይ ተመልከተኝ፣ ጌታ ሆይ በዚህ ነገር ላይ እጅን ዘርጋልኝ ብለን ማለት እግዚአብሔርን ምን መስጠት ነው? አንተ ይቻልሃልና ጌታ ነህና አምላክ ነህና
እኔ በአንተ አምኛለሁ ይህን አድርግ ብለን ስፍራ መስጠት ነው በህይወታችን ውስጥ። ስለዚህ ጌታ ደግሞ ይህንን ሪስፔክት ይህንን ምንድነው በእንትን ነው የሚመልሰው፣ በእጥፍ ነው የሚመልሰው። እግዚአብሔር ደግሞ እግዚአብሔር የተመሰገነ ይሁን። ሃሌሉያ። ለቃሉ ምን ያህል ጊዜ አለን? መንፈስ ቅዱስ እኛን የሚናገረን ብርሃንን የሚያበራልን በቃሉ ውስጥ ነው። ቃሊ ለእግሬ መብራት ለመንገዴ ብርሃን ነው ይላል ዳዊት። የእግዚአብሔርን ማንነት ለማወቅ እንፈልጋለን። የእግዚአብሔርን ቃል እናንብ። ጌታ ሆይ እስቲ አይኖቼን ለቃሊ ክፈት ብለን እናንብበው። መንፈስ ቅዱስ በልዩ መንገድ ያስተምረናል፣ ይናገረናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ማንነት ይገልጽልናል። መስታወት የማይጠቀም ሰው አለ? መስታወት ሁላችንም እንጠቀማለን። ለምንድን ነው መስታወት የምንጠቀመው? ፊታችን ላይ የማያስፈልግ ነገር፣ ደስ የማይል ነገር ሰው ፊት ስንቀርብ እንደው የሚያስቅብን ወይም ደግሞ እንደው የሚያስተቸን ነገር እንዳይኖር ለማየት ነው አይደል? እዚህ ላይ ጥላሸት ቢኖር ወይ ደግሞ እዚህ ላይ እንደው ሳሙና ወይ እንደው ታጥቤ እዚህ ጋር ደርቆ የቀረ ቢኖር መስታወት ሳይ ብዬ እንደገና አስተካክለዋለሁ አይደል? ምክንያቱም ሌላ ሰው ምን ሆኗል ሰው ይለኛል አይደል? ግምት። ስለዚህ የእግዚአብሔር ቃል ደግሞ ይላል መጽሐፍ ቅዱስ መስታወታችን ነው ይላል። መስታወታችን ነው፣ ህይወታችንን ያሳየናል። የት ጋር ድካም እንዳለን፣ የት ጋር ነቀፌታ እንዳለብን፣ የት ጋር ከእግዚአብሔር ሐሳብ እንደወጣን ያሳየናል። ስለዚህ ስናነበው ያ ቃል በዛ ቃል መስታወት ራሳችንን ስናይ ንስሐ እንገባለን። ጌታ ሆይ ማረኝ እንላለን። እግዚአብሔር ደግሞ የምሕረት እጁን ይልክልናል። ድካም ከሆነ ከድካማችን ያወጣናል። አለማስተዋል ከሆነ ማስተዋልን ይሰጠናል። ኦኬ። የጠላት ስራ ከሆነ የጠላትን ስራ ያፈርስልናል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ስለዚህ እነዚህን እውነቶች ማየት አለብን ማለት ነው። ጌታ የተባረከ ይሁን። ስለዚህ የመጀመሪያው መንፈስ ቅዱስ እኛን የሚረዳው ምንድነው ያልነው? ስለ ነፃነታችን ለኛ በማስረዳት ነው። ስለ መንፈሳዊ ነፃነታችን እኛን በማስረዳት ነው። ከራሳችን ነፃ በማውጣት ነው። እኛን ከታሰርንበት የኃጢአት እስራት እኛን ነፃ በማውጣትና ነፃነታችንን ደግሞ ለኛ በማሳየት ነው መንፈስ ቅዱስ የሚረዳን። ኦኬ። እግዚአብሔር የተመሰገነ ይሁን። ሁለተኛ ደግሞ መንፈስ ቅዱስ እኛን የሚረዳን ስጋን እንድናሸንፍ በመርድ ኃይል በመስጠት ነው። እንግዲህ ሰዓቴ ስላለቀ እሱን አሁን አላየው፣ በሚቀጥለው እናያለን። ቅድም ያነበብናቸው የስጋ ስራዎች ሁሉ በዚህ ውስጥ አሉ። ስጋ በጣም አስቸጋሪ ፍጥረት ነው። ኦኬ። ስጋ ስንል ግን ቀደም ብለን በመግቢያው ላይ እንደተነጋገርነው ይሄ አካላችን አይደለም። ነገር ግን እንትን ምንድነው አንሬዲምድ ሂውማንነስ የምንለው የስጋ ባህሪያችን፣ ያ ስጋዊ ባህሪያችን ነው። ያንን ከአዳም የወረስነው አሮጌ ባህሪያችን የሚመለከት ነው። ጌታ ይባረክ።